ለመሆኑ የዳታ ሉዓላዊነት ሲባል ምን ማለት ነው? ቀለል ባለ ምሳሌ እንየው። የቤቱ ይዞታ ማረጋገጫ ካርታ፣ የልጆቹ የልደት የምስክር ወረቀትና የባንክ ደብተሮ በጣም ውድ መረጃዎች ናቸው አይደል? እነዚህን ሰነዶች በቤቱ ሳጥን ውስጥ ቆልፈው ማስቀመጥ ይመርጣሉ ወይንስ ጎረቤት ሀገር ላለ ሰው አስቀምጥልኝ ብለው ይሰጣሉ? በእርግጥ ቤቱን የሚመርጡት፣ ምክንያቱም የጎረቤት ሀገር ሰውየው በፈለገ ጊዜ ሳጥኑን ሊዘጋው ይችላል፣ ወይም ደግሞ በዚህ ሀገር ሕግ መሰረት ሰነዱን ሊወርስም ይችላል። በዲጂታሉ ዓለምም ታሪክ ተመሳሳይ ነው። የአንድ ሀገር የህዝብ መታወቂያ፣ የባንክ መረጃ፣ የወታደራዊና የደህንነት ሚስጥሮች በውጭ ሀገር ኩባንያዎች እንደ አማዞን፣ ጉግል ወይም ማይክሮሶፍት ሰርቨር ላይ ከተቀመጡ ያ መረጃ የሚመራው መረጃው ባለበት ሀገር ሕግ እንጂ በኢትዮጵያ ሕግ አይደለም። ያ ሀገር በሆነ የፖለቲካ አለመግባባት የሰርቨር አገልግሎቱን አቋርጫለሁ ቢል ሀገሪቱ በአንድ ጀንበር ሽባ ትሆናለች። የዳታ ሉዓላዊነት ማለት እንግዲህ የኔ መረጃ በሀገሬ መሬት ላይ በሀገሬ ሕግና ቁጥጥር ስር ብቻ ይተዳደር የማለት መብት ነው። ብሔራዊ ደህንነትና የሳይበር ጥበቃ ኢትዮጵያ ባለፉት ዓመታት የዲጂታል መታወቂያና የሞባይል ባንኪንግ አገልግሎቶችን በከፍተኛ ሁኔታ አስፋፍታለች። እነዚህ መረጃዎች የሀገር ውስጥ የዳታ ማዕከላት ውስጥ መከማቸታቸው የውጭ ሰላዮችና የሳይበር ወንጀለኞች በቀላሉ መረጃዎችን እንዳይሰርቁ ትልቅ አጥር ይፈጥራል። ጠላቶች መረጃዎችን ለመስረቅ ወደ ሀገር ውስጥ ሰርቨሮች ሰብረው መግባት አለባቸው። ይህም መከላከያችን በፍጥነት ጥቃቱን እንዲያገኘውና እንዲመክተው ያደርገዋል። ሁለተኛው የሲም ስዋፕ እና የባንክ ሌብነትን ለመክታት ያለው ሚና ነው። ከዚህ ቀደም ያወራነውን የሲም ስዋፕ እና የባንክ ማጭበርበር ወንጀልን እናስታውስ። መረጃዎቻችን በሀገር ውስጥ ተቋማት እጅ ሲሆኑ ወንጀል ሲፈጸም ባንኮች፣ ኢትዮ ቴሌኮም እና ፖሊስ መረጃዎችን በፍጥነት ተለዋውጠው ሌባውን እጅ ከፍንጅ ለመያዝ ይችላሉ። መረጃው ውጭ ሀገር ቢሆን ኖሮ ግን ከውጭ ኩባንያዎች ፈቃድና መረጃ እስኪገኝ ድረስ ወራት ሊፈጅ ይችላል። አሁን ያገኘነው አቅማችን ታዲያ ወንጀለኞች የመፈናፈኛ ቀዳዳ እንዳይኖራቸው ያደርጋቸዋል ማለት ነው። ሶስተኛው ደግሞ የኢኮኖሚ ነፃነትና የውጭ ምንዛሬ ጥበቃ ነው። የሀገራችን ባንኮችና ተቋማት ቀደም ሲል መረጃዎቻቸውን በውጭ ሀገር ደመና ወይም ክላውድ ላይ ለማስቀመጥ በየዓመቱ በሚሊየን የሚቆጠር ዶላር ይከፍሉ ነበር። አሁን ግን ኢትዮ ቴሌኮም የገነባቸው ዘመናዊ የዳታ ማዕከላት አገልግሎቱን በሀገር ውስጥ ብር ስለሚሰጡ የሀገሪቱን የውጭ ምንዛሬ ያድናሉ። ይህ ደግሞ ለቴክኖሎጂ ዘርፉ እድገት ትልቅ ግብዓት። የኢትዮ ቴሌኮም የዳታ ማዕከላት መስፋፋት የሀገሪቱን የዲጂታል ኢኮኖሚ መሰረት የሚያጠናክር ነው። ነገር ግን ትልቁ ስራ የሚቀረው እኛ ተጠቃሚዎች ላይ ነው። ተቋማት መሰረተ ልማቱን ሲገነቡ፣ እኛ ደግሞ የግል መረጃዎቻችንን በንቃት በመጠበቅ የዲጂታል ሉዓላዊነታችንን ማገዝ አለብን። ይህ የሀገር ውስጥ የቴክኖሎጂ ሽግግርና የዳታ ሉዓላዊነት ጉዞ በእርስዎ እይታ እንዴት ይታያል? ለሀገራችን ደህንነት ዋስትና ይሆናል ብለው ያምናሉ? ያላችሁን ሀሳብ በኮሜንት መስጫው ያውቁ።